የዓለምን የነዳጅ ፍሰት የሚወስነው የሆርሙዝ የባህር ወሽመጥ ወደ ጦርነት ቀጠናነት ከተቀየረ ዘግየት ብሏል። ጥይት አልባውና በብርሃን ፍጥነት የሚተኮሰው የአሜሪካ የሌዘር ጦር መሳሪያ ለመጀመሪያ ጊዜ ስራ ላይ ውሏል። በኢራን የባህር ዳርቻዎች ላይ እየዘነበ ያለው የአሜሪካ ሚሳኤልና ታግተው የቀሩት በቢሊዮን ዶላር የሚቆጠሩ የነዳጅ መርከቦች ቀጣዩ የዓለም እጣ ፋንታ ምን ሊሆን እንደሚችል ፍንጭ እየሰጡ ነው። አሁን ወደ ዝርዝር ዜናዎች እናልፋለን። በሆርሙዝ የባህር ወሽመጥ የተከሰተው ከፍተኛ ወታደራዊ ግጭት የአሜሪካ የባህር ኃይል እና የኤፍ-35 ተዋጊ ጄቶች በኢራን የባህር ዳርቻዎች ላይ ጥቃት ሰነዘሩ። በሆርሙዝ የባህር ወሽመጥ ላይ በአሜሪካ እና በኢራን መካከል የተከሰተው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ መሸጋገሩ ተዘገበ። ትላንት ምሽት ላይ 3 የአሜሪካ አውዳሚ መርከቦች ወሽመጡን አቋርጠው በሚጓዙበት ወቅት ከኢራን ኃይሎች በኩል ከፍተኛ የተቀናጀ ጥቃት ተሰንዝሮባቸዋል። የአሜሪካ መካከለኛው እዝ ወይንም ሴንትኮም እንዳስታወቀው ኢራን በድሮን መንጋዎች፣ በባለስቲክ ሚሳይሎችና በትናንሽ ተንቀሳቃሽ ጀልባዎች ጥቃቱን ብታካሄድም በአሜሪካ መርከቦች ላይ የደረሰ ምንም አይነት ጉዳት የለም ብለዋል። በዚህ ግጭት ወቅት አሜሪካ ጥይት አልባ የተባለውን ዘመናዊ የሌዘር ቴክኖሎጂ ወይንም ዳይሬክት ኢነርጂ ዊፐን ለመጀመሪያ ጊዜ በውጊያ ላይ መጠቀሟ ትኩረት ስቧል። ይህም 60 ኪሎዋት የሚመዝን የብርሃን ጨረር በመጠቀም የኢራንን ድሮኖች በአየር ላይ እንዲቀልጡ በማድረግ ያከሸፈ ሲሆን ድርጊቱንም በብርሃን ፍጥነት የተካሄደ ውጊያ በማለት ወታደራዊ ተንታኞች ገልጸውታል። በተጨማሪም የአሜሪካ ኤች-64 አፓቼ ሄሊኮፕተሮች እና ኤፍ-35 ተዋጊ ጄቶች በኢራን አነስተኛ ተንቀሳቃሽ ጀልባዎች ላይ የተሳካ የአየር ጥቃት መፈጸማቸው ታውቋል። ለዚህ ጥቃት ምላሽ ለመስጠት አሜሪካ በኢራን የባህር ዳርቻ በሚገኙ ቁልፍ ወታደራዊ ይዞታዎች ላይ የኃይል እርምጃ ወስዳለች። የኢራን የባህር ኃይል ዋና ማዕከል የሆነው ባንዳር አባስ እና የቀሸም ደሴት በኤፍ-35 ጄቶች የቦምብ ጥቃት ተደብድበዋል። ጥቃቱ በተለይም የድሮን ማስወንጨፊያዎች ጣቢያዎች እና የራዳር ማማዎችን እና የትዕዛዝ መስጫ ማዕከላትን ኢላማ ያደረገ ሲሆን የኢራን የባህር ላይ እንቅስቃሴ አቅም በከፍተኛ ሁኔታ እንዳዳከመ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጉዳዩ ላይ በሰጡት መግለጫ የተወሰደው እርምጃ ኢራን ወደ ድርድር ጠረጴዛ እንድትመጣ ለማስገደድ የተደረገ ቀለል ያለ ማስጠንቀቂያ መሆኑን ጠቅሰው ኢራን ድርድር የማታደርግ ከሆነ ከዚህ የከፋ እርምጃ እንደሚጠብቃት አስጠንቅቀዋል። የአረብ ሀገራት በተለይም የተባበሩት አረብ ኤምሬት የአሜሪካን እርምጃ በመደገፍ የኢራንን ትንኮሳ በሕግ ደረጃ ለመመዝገብ ኮሚቴ አቋቁመዋል። በአሁኑ ወቅት በአካባቢው ያለው ውጥረት እንደቀጠለ ሲሆን የዓለም አቀፍ የነዳጅ ዋጋም በዚህ ግጭት ምክንያት እየጨመረ ይገኛል። በተያያዘው መረጃ የአሜሪካ የጦር በኢራን የነዳጅ ጫኝ መርከቦች ላይ ጥቃት ሰነዘረ። በክልሉ ያለው ውጥረት አስፈሪ ደረጃ ላይ ደርሷል። በሆርሙዝ የባህር ወሽመጥና በኦማን ባህረ ሰላጤ አካባቢ ያለው ወታደራዊ ግጭት አዲስ መልክ መያዙ ተዘገበ። የአሜሪካው መካከለኛው እዝ ወይንም ሴንትኮም ይፋ ባደረገው መረጃ መሰረት አንድ የአሜሪካ ኤፍ-18 ሱፐር ሆርኔት ተዋጊ ጄት በሁለት የኢራን ነዳጅ ጫኝ መርከቦች ላይ ጥቃት መሰንዘሩ ከጥቅም ውጪ አድርጓቸዋል። ኤምቲ-3 እና ኤምቲ-ሴቭዳ የተሰኙ እነዚህ መርከቦች አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ጥሰው ለማለፍ ሲሞክሩ መመታታቸውን የሴንትኮም አስነብቧል። ይህ እርምጃ የተወሰደው ኢራን ባለፈው ሐሙስ 3 የአሜሪካ አውዳሚ መርከቦች ላይ ሚሳኤልና የድሮን ጥቃት ለመሰንዘር ከሞከረች በኋላ ነው። ምንም እንኳን የአሜሪካ መርከቦች ላይ የደረሰ ጉዳት ባይኖርም አሜሪካ ለጥቃቱ ምላሽ ለመስጠት በኢራን የባህር ዳርቻ የሚገኙት የቀሸም ደሴትና የባንዳር አባስ ወታደራዊ ይዞታዎች ላይ የአየር ጥቃት መፈጸሟ ይታወሳል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሰጡት መግለጫ ኢራን የሆርሙዝ ወሽመጥን ለመቆጣጠር ወይንም በወሽመጡ የሚያልፉ መርከቦች ላይ ግብር ለመጣል የምታደርገው ጥረት በፍጹም ተቀባይነት እንደሌለው አስታውቀዋል። በአሁኑ ወቅት የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ 70 የነዳጅ ጫኝ መርከቦች አግዶ ይገኛል። እነዚህ መርከቦች ወደ 166 ሚሊዮን በርሜል ነዳጅ የመጫን አቅም ያላቸው ሲሆን ዋጋቸውም ከ13 ቢሊዮን ዶላር በላይ እንደሚገመት ተገልጿል።
ይህ የኢኮኖሚ እገዳ የኢራንን መንግስት ገቢ በእጅጉ እየጎዳው ሲሆን ወታደራዊ አመራሮች እንደ ካርክ አይስላንድ ያሉ የኢራን ዋና የነዳጅ ማዕከላት ላይ ጥቃት በመሰንዘር የሀገሪቱን የኢኮኖሚ የጀርባ አጥንት ሙሉ በሙሉ መስበር እንደሚያስፈልግም እየመከሩ ይገኛሉ። ፕሬዝዳንት ዶናልድ ጄ ትራምፕ የተወሰደው እርምጃ የሰላም ስምምነቱን እንደማይጥስ ቢገልጹም የተባበሩት አረብ ኤምሬትና ሳውዲ አረቢያ ግን በኢራን ትንኮሳ መበሳጨታቸው ተዘግቧል። ቀደም ሲል ለጥቂት ጊዜያት የአሜሪካ ተዋጊ ጄቶች የሳዑዲ እና የኩዌት የአየር ክልል እንዳይጠቀሙ ታግደው የነበረ ቢሆንም በፕሬዝዳንት ትራምፕ ጥረት እገዳው ተነስቷል። በአሁኑ ወቅት በዋይት ሃውስ በኩል ተጨማሪ መግለጫዎች ይጠበቃሉ። በመካከለኛው ምስራቅ የተጀመረው ይህ ወታደራዊ ፍጥጫ ቀጣይነቱ ምን ሊሆን ይችላል? ኢራን ለፕሬዝዳንት ትራምፕ የድርድር ማስጠንቀቂያዎች እና ምላሽ ትሰጥ ይሆን ወይስ ግጭቱ ወደ ሰፋ ያለ ጦርነት ያመራል? ተከታታይ መረጃዎችን በየጊዜው የምናደርሳችሁ ይሆናል። ቸር ቆዩልን።